በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከኔርመ ከነአፉሮ ቁልቁሉ ዋቀቶኮ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስቡሕ ወውዱስ ዘሳረረ ኩሎ ዓለመ በአሐቲ ቃል ዘላለም ምስጉን በባህሪው ቅዱስ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ዓለምን በአንዲት ቃል የፈጠረ ልዑል እግዚአብሔር ስሙ ለዘላለሙ ይክበር ይመስገን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ይህ ድምፅ የሚሰማችሁ ሁላችሁም በሀገር ውስጥም ከሀገር ውጭም ያላችሁ ሰላም እግዚአብሔር ይብዛላችሁ። እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስ እንደኛ ኃጢአት እንደኛ በደል ሳይመለከት እድሜ ለንስሐ አብቅቶ ለዚች ሰዓት ለዚች ዕለት ያደረሰን ልዑል እግዚአብሔር ስሙ ለዘላለም ይክበር ይመስገን። ከበጀምቶ ተፊ ጃለተምቶተ ማቲወን ክርስቶስ ብያ አላስ ብየ ኬሰስ ከንጅርተኑ ሁንዱምቱ ኬሰን ሰገሌ ከነ ደገፈቻ ከንጅርተኑ ነገኙ ዋቀዮ ሲኒፍ ሀባየቱ አከም ወልተኒ አከም ሳቲ ከነት ጌሰኒ አሜን። አባን ኬኛ ፈይሳን ኬኛ ኢየሱስ ክርስቶስ አከበዲ ኬኛ አከወጂ ኬኛ ወሶይን ይላሊን አርጁማ ኢሳቲን ይላሌ አመሳቲ ከነቲ ከኑገይ አልፋ ኦሜጋ ከንተይ ሞቲ ሞቶታ ጎፍታ ጎፍቶታ ኤልሚዶቤ ማርያም ኢየሱስ ክርስቶስ መቃኒሳ ከኑልፋቴ ፊ ከበጀሚያ ተው ኢጋ ማቲወን ክርስቶስ ከናንዱራ ኩታ ተኮፋ ኩታ ለመፋ ጀኔ ዋዬ ከእና መጫፈ ቁልቁሎራ ወንተ ጅሩ ሴራ አከሲረ ኬኛቲ አካመንቲ ኬኛቲ ኢላሌ ኒጅራ አረጋ ዋቀዮ ኬኛ ጎፍታን ኬኛ ኢየሱስ ክርስቶስ አከኑፍ እየመቲ ኩታ ሰደፋ ጀኔ ኒበረና ጀቹዳ ኢዶድ አምኒራ ካስኔ ኢትፉፍና። የተከበራችሁ እግዚአብሔር ቤተሰቦች ከዚህ በፊት በክፍል 1 በክፍል 2 ስለ ጸሎት እንደተነጋገርነው ዛሬ ደግሞ በክፍል 2 ላይ ካቆምንበት ሰዓት ጀምሮ ክፍል 3ን እንቀጥላለን ማለት ነው። እግዚአብሔር አምላካችን ከሁላችን ጋር ይሁን። እንግዲህ ያቆምነው ከቀኑ 7ቱ የጸሎት ጊዜያት መቼ እንደሚደረሱና ለምን እንደሚደረሱ እየተነጋገርን ቆይተናል። ስለዚህ አራተኛው ላይ ደርሰናል። ከቀኑ 9 ሰዓት የሚጸለየው ማለት ነው። ወራብህኒ ጸሎተ ተሳቶ ሰዓት ይላል። አራተኛው ከቀኑ በ9 ሰዓት የሚጸለይ ጸሎት ነው ይላል። ይሄ ለምንድነው በ9 ሰዓት ላይ የምንጸልየው? ለምንድነው? ሳቲ ሰገል ጉባረቲ ማሊፍ ከደና ኒገጌሲና እሰጀዱ ወሊን ይላል ጀቹና አምላካችን እግዚአብሔር ከሁላችን ጋር ይሁን። ከቀኑ 9 ሰዓት የምንጸልይበት ምክንያት ምንድነው ስንል የመጀመሪያው ምክንያት መላእክት የሰውን ምግባርና ጸሎት የሚያሳርጉበት ሰዓት ስለሆነ ጸሎታችንን ልመናችንን ወደ ክርስቶስ እንዲያደርሱልን መስዋዕታችንን ወደ ክርስቶስ እንዲቀበልልን እንዲያደርሱልን እኛም በዚህ ሰዓት እንጸልያለን ማለት ነው። ይህ ማለት መላእክት ከ9 ሰዓት ውጪ አይንቀሳቀሱም ወይም የሉም ማለት ግን አይደለም ማለት ነው። መላእክት በማንኛውም ሰዓት ላይ የሰው ልጅ ይረዳሉ፣ ያግዛሉ፣ ያማልዳሉ ማለት ነው፣ ይረዳሉ። ይህ ማለት ግን ጸሎታችን ልመናችን የሚቀበሉበት መስዋዕት የሚያሳርጉበት ልዩ ሰዓት ስለሆነ በዚህ ሰዓት እኛም እንጸልያለን ማለት ነው። ሁለተኛው ከቀኑ በ9 ሰዓት የምንጸልይበት ምክንያት ምንድነው ብለን ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ ክብርት ነፍሱን ከስጋው በገዛ ፈቃዱ የለየበት ሰዓት ስለሆነ። ሶስተኛው ምክንያት ሐዋርያት ለጸሎት ይወጡ የነበረበት ሰዓት ስለሆነ ነው። የሐዋርያት ሥራ ላይ ምዕራፍ 3 ቁጥር 1 ጀምሮ ስንመለከት ቅዱስ ጴጥሮስና ቅዱስ ዮሐንስ ለጸሎት ይተጉበት የነበረበት ሰዓት ልዩ ሰዓት ስለሆነ እኛም እንጸልያለን ማለት ነው። ተዘከሩ አባቶቻችሁን አስቡ በሚለው መሰረት ያንን አስበን እኛም እንጸልያለን ማለት ነው።
ሌላው አምስተኛው ወአመስኒ ጸሎተ ሰርክ ይላል። በሰርክ የሚጸለይ ነው። ሸነፋን ማይኒ ዮም ዮጀዳሜ ሰዓቲ ቁደቶኮ ጉባረቲ ከንገጌስኑ ጀቹና 11 ሰዓት ላይ የምናደርሰው ነው። ለምንድነው 11 ሰዓት የምናደርሰው የሚለው ጉዳይ ስንመለከት ሰርክ የምጽአት ምሳሌ ነው። እኛ ሰዎች ደግሞ ስንሰራ ውለን ዋጋ የምንቀበለው በሰርክ እንደሆነ ሁሉ እኛም ሁላችንም ደግሞ ስንጋደል ኑረን ዋጋችንን የምናገኘው በምጽአት ነውና ዋጋችንን የሚከፍለው ደግሞ ክርስቶስ ነውና አንድ የቀን ሰራተኛ ቀኑን ሙሉ ሲሰራ ውሎ ሲደክም ውሎ ዋጋውን የሚከፍለው የቀጠረው አካል ነው ማለት ነው። ቀኑን ሙሉ ቀን ስራ ሲሰራ ውሎ ወደ ምሽት አካባቢ የሰራበት ዋጋ እንደሚከፈለው ሁሉ እኛ በእድሜ ዘመናችን ሙሉ ስናገለግል ስንወጣ ስንወርድ ከቆየን በኋላ በመጨረሻ በምጽአት ክርስቶስ ሲመጣ በቀኝ እንዲያቆመን እንጸልያለን ማለት ነው። ሌላው በ11 ሰዓት የሚጸለይበት ምክንያት ምንድነው የሚለውን ጉዳይ ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ መቃብር የወረደበት ሰዓት ነው። ወደ መቃብር የወረደበት ሰዓት ነውና ስለዚህ ስለኛ ሲል የማይሞተው ጌታ ወደ መቃብር መውረዱን እኛን ለማዳን ሲል እንደሞተ ያንን ያሰብን እንጸልያለን ማለት ነው። ሌላው ወሳድስኒ ጸሎተ ነዋም ይላል። ስድስተኛው ጃፋን ይጀዳ የሮ ረፊቲ ረፉዳፍ የሮ ጀኑ የሮ ሰነ ጀቹዳ ረፉ ኬኛን ዱራ ከደና ኒገጌስና ሰዓቲ ሰሪ ጉባረት የቹዳ 3 ሰዓት ላይ ከመተኛታችን በፊት የምናደርሰው ጸሎት ነው። ስድስተኛው ማለት ነው። ምክንያቱ ምንድነው የሚለውን ጉዳይ ስንመለከት የዕለቱን የሥራ ጊዜ ያሳለፈ የሌሊቱን የእረፍት ጊዜ ስላመጣልን እናመሰግናለን ብለን ለምስጋና ነው። ለምስጋና ክርስቶስን ለማመስገን እንጸልያለን ማለት ነው። ሌላው ከማታ ሌሊት ከምሽቱ 3 ሰዓት ላይ የምንጸልይበት ምክንያት ዋናው ምክንያት ምንድነው ስንል የሁላችን ጌታ የሆነው ክርስቶስ ስለኛ ሲል ወደ መከራ እንዳትገቡ ብሎ ትእዛዝ ያስተላለፈበት ሰዓት ነው። ለሐዋርያቱም ወደ መከራ እንዳትገቡ ወደ ፈተና እንዳትገቡ ተግታችሁ ጸልዩ ብሎ ክርስቶስን በጌተሰማኒ ጸልዩዋል። በዚህ ሰዓት በምሽትም 3 ሰዓት ላይ ክርስቶስ ጸልዩዋል ማለት ነው። ስለዚህ ጸልዩ ብሎናል። ጎፍታን ኬኛ አባን ኬኛ ኢየሱስ ክርስቶስ ከደና ጎዴ ኢሲንስሞ ከደና ገጌሳ ጎዳ ጀዴ ኑአጀጄ ጅራ ጀቹዳ ዋይ ሁንዱማፍዩ ፈኬኛ ከንወፍተው ጎፍታ ኬኛ ኢየሱስ ክርስቶስ ዋን ተኤፊ ጩጳሜ ጩጳማ ጀዴ ሶሜሞ ሶማን ጀዴ ዋይ ሁንዱማራ አንራ በረዳ ተማሩ ምኔ ከኔ ተማሩ ብሎ ትእዛዝ አስተላልፈዋል ጌታችን ኢየሱስ ክርስቶስ። አንራ በረዳ ጀዴራ ምንድነው ከሱ የምንማረው ስንል ዘንበላ ኃጢአት ባይቲታ ከኃጢአት በስተቀር ጩቡ መሌ አከከኛ ነመቴ ኒጀዳ ዋንቴፊ ዋቀዮ ጎፍታን ኬኛ ኢየሱስ ክርስቶስ ጎፍታ ተኤ ፈይሳ ኬኛ ተኤ ገሩ ሶሜራ ጩጳሜራ ከደና ገጌሴራ ኢሲንስሞ አከሱመ ከነቲ ጎዳ ጀዴ ኑአጀጄ ጅራ ጀቹዳ ከናፉ ንትስሞ ኢሳ ፈኬኛ ጎዳኔ ንትስሞ ከደና ኒገጌሲና ጀቹዳ። ስለዚህ ከምሽቱ 3 ሰዓት የምንጸልየው ጸሎት ክርስቶስ ጸልዮ ስላለን ያንን አርያና ምሳሌ አድርገን እንጸልያለን። ሰባተኛው እንዲህ ይላል ወሳብኒ ጸሎተ መንፈቀ ሌሊት እምድረተ ሐጽቡ እደዊሆሙ በማይ። ሰባተኛው ጸሎት የመንፈቀ ሌሊት ጸሎት ነው። ይሄም ደግሞ እጅን ከታጠቡ በኋላ የሚጸለይ ጸሎት ነው ይላል። ያን ጊዜ ውሃ ባያገኙ በመራቃቸው እጃቸውን ያሻሹ ማየ ዮርዳኖስ ነውና በመራቃቸው እጃቸውን ያሻሹ። ውሃ ካለ በውሃ እጅን ፊትን መታጠብ ያስፈልጋል ማለት ነው።
ውሃ ከሌለ ግን በምራቅም ቢሆን እጅን ማሻሸት ያስፈልጋል ማለት ነው። እጅን ማሻሸት ያስፈልጋል፣ ፊትንም ደግሞ መታጠብ ያስፈልጋል። ወሳኝ ስለሆነ ማይወርዳል ስለሆነ ማለት ነው። እንጸልያለን። ታዲያ በመንፈቀ ሌሊት የምንጸልይበት ምክንያት ምንድነው የሚለውን ጉዳይ ስንመለከት ጌታ የተወለደበት የተጠመቀበት ዳግመኛ ደግሞ ሞትን ድል ነስቶ ቅዱስ ያሬድን በዝማሬው ላይ አርአየ ስልጣኖ ላይ ለሞት ሞትን በስልጣኑን በሞት ላይ አሳየ ብሎ እንደነገረን በሶስተኛው ቀን ከሙታን ተለይቶ የተነሳበት እንዲሁም ደግሞ ዓለምን ለማሳለፍ ዳግመኛ የሚመጣበት ሰዓት ስለሆነ እኛ እንጸልያለን። ትጉ ድሏኒክሙ ንበሩ ተዘጋጅታችሁ ኑሩ ባለን መሰረት ሁልጊዜም እየጸለይን ንስሐ ገብተን ስጋው ደሙን ተቀብለን በጸሎት በልመና ማራናታ ጌታ ሆይ ቶሎና እያል ክርስቶስን እየጸለይን እንኖራለን ማለት ነው። ይህንን ምክንያት አድርገን ነው የምንጸልየው። ሌላው ጳውሎስና ሲላስ የጸለዩበት ሰዓት ነው ማለት ነው። ሰዓቲ ከነረቲ አልከን ኬሳ ሰዓቲ ጃረቲ ቁልቁሉን ኤርገማን ጳውሎሲ ፊ ኤርገማን ሲላስ የሮ ከነቲ ከደና ኒጎደኒሩ ከናፉን የተሰሞ ጀረ ፈከኛ ጎደኔ ከደና ኒገገሲና የቹራ እግዚአብሔር አምላካችን ሁላችንም ይርዳን። ያለ አንዳች ነገር ያለ አስተምሮ ያለ ምስጢር ምን ጸልየው ምን አደርገው ምን አከናውነው አንዳችም ነገር የለም ማለት ነው። ይህንን ማወቅ መገንዘብ ይጠበቅብናል ማለት ነው። ታዲያ ጸሎት ሲጸለይ ለምሳሌ ሚስት ያለችው ሰው ቢሆን ሁለቱም አንድ ጊዜ ለየብቻ ሆነው መካነ ጸሎት ወይም የጸሎት ቦታ ለይተው ይጸልዩ። ሁለቱም አንድ ጊዜ ለየብቻ ሆነው መካነ ጸሎት ማለት የጸሎት ቦታ ኢዶ ከደና ቀባቹ መነከኝ ከሰቲ ኢዶ ከደና ቀባቹ ኒበርባቺ ሳዋንቴ ፍጭቹራ ከናፉ ከደና ገጌሱን ራኤ ገማ አባ መናፊ ሀደ መናታኔ ይጀቹራ ባልና ሚስት ሆነው ወይ ሆናችሁ ሆነን መጸለይ ይቻላል ማለት ነው። ታዲያ ንጹህ አይደለውምና መጸለይ አልችልም ማለት አያስፈልግም ይለናል። ባልና ሚስት አብረን ስለተኛን ሰውነታችን በሙሉ ሳንታጠብ ጸሎት ማድረግ የለብንም ብለው ጸሎታቸውን አያስታጉሉ ይፈተናሉና። ምክንያቱም የባልና ሚስት ተራክቦ ንጹህ ነውና ይጸልዩ ውሃ ባይኖርም ይላል። ካለ መታጠብ ነው፣ ከሌለ ግን መታጠብ ያስፈልጋል ይላል። ሌላው 7 የጸሎት ጊዜያት የምናደርስባቸውን ዘርዝረን አይተናል። የግዴታ በቤት የምንጸልያቸው ጸሎቶችና ማለት የግዴታ በቤተክርስቲያን የምንጸልያቸው ጸሎቶች አሉ። ከ7 የጸሎት ጊዜያት ለምሳሌ የማለዳው ጠዋት ላይ ወደ ስራ ከመግባታችን በፊት የማለዳውን ጸሎት የግዴታ ቤተክርስቲያን ሄደን መጸለይ እንዳለብን እና ደግሞ ከስራ መልስ ስንመለስ ሰርክ 11 ሰዓት በኋላ ቤተክርስቲያን መጸለይ እንዳለብን ቤተክርስቲያናችን ታስተምራለች። ሌላውን በቤት መጸለይ ይቻላል ማለት ነው። የግዴታ መጸለይ ያለበት ግን የማለዳና እንዲሁም የሰርክ ጸሎት ነው ማለት ነው። ይሄንን በደንብ ማወቅና መገንዘብ ይጠበቅብናል ማለት ነው። ይህን ካልኳችሁ እንግዲህ ካህናት ብቻቸውን በቤተክርስቲያን ሊጸልዩት የሚገባቸው ጸሎቶች አሉ። ጸሎተ ክርስትና ሲያነሱ በቅዳሴ ጊዜ እንዲሁም ደግሞ ቅስና ድቁና ሲቀበሉ ሲሾሙ አዲስ ታቦት ቤተክርስቲያን ሲያከብሩ ተክሊል ሲያስፈጽሙ ፍታት ሲፈቱ ሜሮን ሲያከብሩ አስራት በኩራት ሲቀበሉ ሁሉን ሲጨርሱ አባቶቻችን ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ለዓለም ዓለም ብለው ጸሎት ያደርሳሉ። ብዙ ጸሎቶችን አባቶቻችን ያደርሳሉ ማለት ነው። በነገራችን ላይ 7ቱ የጸሎት ጊዜያት ተብሎ ለኛ ተቀምጦልናል። ጊዜ ያልተወሰነባቸው ጸሎታት አሉ። ለነዚህም ደግሞ ለመነኮሳትና ለባይታውያን ማለት ነው። እነሱ አብዝተው ስለሚጸልዩ ባይታውያንም ብቸኛ የሆኑ መነኮሳትም ለእግዚአብሔር የተለዩ ዓለምን የናቁ የመነኑ የእግዚአብሔር ሙሽሮች የሆኑ ስለሆነ እንደ ቤተክርስቲያናችን አስተምሮ ለእግዚአብሔር ሙሽራ ናቸውና ለዓለም የሞቱ ናቸውና ዓለም ለነሱ ዓለም ለምን ይብለው ዓለምን የናቁ ስለሆነ
እነሱ ብዙ ጊዜ ጸሎት ስለሚያደርሱ ጸሎት አልተወሰነላቸውም ይላል። በተጨማሪ ሌሎች ጸሎቶችም አሉ። ለምሳሌ ሰው መንገድ ሲወጡ የሚጸልዩ ጸሎት አለ። እነ ጳውሎስ እና አካያ መንገድ ሲሄዱ ጸልየዋል። በመንገድ ሲሄድ አንተ ጠብቀኝ እያል የምንጸልየው ጸሎት አለ። ወደ ቤት ስንገባ ከቤት ስንወጣ የምንጸልየው ጸሎት አለ። እንዲሁም ደግሞ መከራ ለማራቅ የሚጸለይ ጸሎትም አለ። ይሄ ደግሞ ሁለት ወገን ነው። መከራ ለማራቅ የሚጸለይ ሁለት ወገን ነው። አንደኛው ሰው ስለራሱ የሚጸልየው ነው። ሁለተኛው ደግሞ አንዱ ስለአንዱ የሚጸልየው ነው። አንዱ ሰው ስለራሱ ይጸልያል፣ አንዱ ደግሞ ስለአንዱ ይጸልያል ማለት ነው። አንዱ ስለአንዱ ይጸልያል። ስለዚህ አንዳችን ስለአንዳችን እንጸልያለን፣ ስለራሳችንም እንጸልያለን ማለት ነው። እንጸልያለን። ካህን ግን አባት የሆነ የቤተክርስቲያናችን አባት ለሁሉም ይጸልያል፣ ለሕዝቡ ሁሉ ይጸልያል። መጻሕፍት ያልከለከላት ፈቃድ የሚፈጸምባት የፈቃድ ጸሎት አለች። የፈቃድ ጸሎት ማለት ለምሳሌ ሰው በግሉ ልጅ ስጠኝ፣ ጥበብ ስጠኝ፣ ዕውቀት ስጠኝ ብሎ በግሉ የጎደለበትን ነገር እግዚአብሔርን የሚማጸንበት፣ እግዚአብሔርን የሚጠይቅበት፣ ያለኝን ነገር ሁሉ ጠብቅልኝ፣ ያለኝን ነገር ትንሿን ነገር አበርክትልኝ የመሳሰሉትን ነገር ሁሉ ወደ እግዚአብሔር መጸለይ ይገባል ማለት ነው። ሌላው ጸሎት ሲጸለይ ከማን ጋር ብንጸልይ ወይም ደግሞ ከማን ጋር ነው መጸለይ የማይገባን የሚለውን ጉዳይ ስናይ ለምሳሌ ከቤተ ክርስቲያን ከተለየ ካህን ከማያምን ሰው ጋር አብሮ መጸለይ አይገባም ይላል። ከማያምን ሰው ጋር ለምሳሌ ካህን የቤተ ክርስቲያን አገልጋዮች ከሆኑ ተወግዘው የተለዩ ከሆነ ተወግዘው ከተለዩት ጋር መጸለይ አይገባም። ኢአማኒ ከሆኑም ደግሞ መጸለይ አይገባም። ከነዚህ ጋር የጸለየ ሰው ካህን ከሆነ ከክህነቱ፣ አገልጋይ ከሆነ ከአጠቃላይ ከአገልጋይነቱ፣ ምዕመን ከሆነ ከምዕመንነቱ ይሻር ይላል። ይሄ ቤተክርስቲያናችን የተቀመጠ ሕግ ነው። ከማይመስላችሁ ጋር በማይመስል አኗኗር አትኑሩ ስለሚል ማለት ነው። ይሄንን በፍትሐ ነገሥትም አባቶቻችን ደንግገው አስቀምጠዋል ማለት ነው። ወንድሞች ዘወትር መጸለይ ይገባቸዋል፣ ያለ አግባብ ዘወትር ከመቆጣት ወደ ትዕግስት ትመለሱ ዘንድ። ጸሎት ቁጡን ሰው የተረጋጋ ትዕግስተኛ ያደርጋል። ስሜታዊ የሆነ ሰው ስሜቱን ትቀንሳለች ማለት ነው። ጸሎት በጣም ወሳኝ ነው ለሰው ልጅ ማለት ነው። ለምሳሌ ጸሎት እያደረሳችሁ እያለ ደግሞ ኤጲስቆጶስ ጳጳስ ሊሆን ይችላል፣ ንጉስ ሊሆን ይችላል፣ ብቻ ምንም ይሁን ጸሎት እያደረሳችሁ እያለ ጸሎታችሁን ማቋረጥ በፍጹም የተከለከለ ነው። በፍጹም አይቻልም። አንዳንድ ሰው እንደውም ጸሎት እየጸለየ ስልክ እንኳን ሲደወል አንስቶ ቆይ አሁን ጸሎት ላይ ትንሽ ቆይቼ እደውላለሁ የሚል ሰው ሁሉ አለ። ይሄ በጣም ነውር ነው ማለት ነው። በጣም ነውር ነው። ጸሎት ማለት በመጀመሪያው ክፍል ላይ እንዳነሳ ነው ከእግዚአብሔር ጋር መነጋገር ነው። ጸሎት ከእግዚአብሔር ጋር ነው። ስንጸልይ እግዚአብሔር እዚህ ጋር እንዳለ በአካል እንዳለ አድርገን ነው የምንነጋገረው ማለት ነው። ስንጸልይ የምናነጋግረው እግዚአብሔር ነው። ኃጢአታችንን እያሰብን የምናለቅሰው ለእግዚአብሔር ነው። ያን ብቻና ብቻ እያሰብን ነው ልንጸልይ የሚገባ እንጂ ጸሎት ማቋረጥ አያስፈልግም። ጸሎት አቋርጦ ሌላ ሰው ማውራት፣ ጸሎት አቋርጦ ስልክ ማውራት፣ የሚረብሹ ነገሮችን ስልክ እንደውም ሳይለንት ማድረግ ይገባል። ካልሆነ ሳይለንቱ የሚረብሽ ድምጽ ካለው ሙሉ ለሙሉ ማጥፋት ይጠበቃል። ስልክ መረበሽ የለበትም። በኋላ ደውላለሁ ብሎ ማውራት አያስፈልግም። ጸሎትን ሙሉ ለሙሉ ከመጀመሪያው እስከ ፍጻሜው በጸጥታ እግዚአብሔርን ብቻ እያሰብን ልንፈጽም ይገባል ማለት ነው። የተወደዳችሁ የእግዚአብሔር ቤተሰቦች በክፍል 3 ይህን በሚመስል መልኩ ተመልክተናል። እግዚአብሔር አምላካችን ቢረዳን እንደሱ መልካም ፈቃድ በክፍል 4 ደግሞ የምንቀጥል ይሆናል ማለት ነው። ስለነበረን ቆይታ ሁሉ አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።